በበጀት ዓመቱ የፍትህ ተደራሽነትን ለማሳደግና ተምሳሌት የሆነ ፍርድ ቤት እንዲኖር ለማድረግ በልዩ ትኩረት ተሰርቷል ሲሉ የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ አግደው ተናገሩ። የአማራ ክልል ጠቅላይ ፍርድ ቤት በስሩ የሚገኙ ፍርድ ቤቶችን የ9 ወራት እቅድ አፈጻጸም ገምግመዋል። ዘመኑ ይርጋ ተጨማሪ አለው። የአማራ ክልል ጠቅላይ ፍርድ ቤት የክልሉን ጠቅላይ ፍርድ ቤትና በስሩ የሚገኙ ፍርድ ቤቶችን የ9 ወራት እቅድ አፈጻጸም ገምግሟል። ጠቅላይ ፍርድ ቤቱ በዋናነት በዲጂታላይዜሽን ትግበራ የነበሩ አፈጻጸሞችንና የቀጣይ ትግበራ ምዕራፍ እንዲሁም መደበኛ የፍርድ ቤቶችን የዳኝነት አገልግሎት አፈጻጸሙን ሪፖርት ቀርቦ ነው ውይይት የተደረገው። የጠቅላይ ፍርድ ቤቱን የዲጂታላይዜሽን ትግበራ አፈጻጸም ሪፖርት ያቀረቡት በጠቅላይ ፍርድ ቤቱ የአይሲቲ ዳይሬክተር ዶክተር መኳንንት አገኘው በበጀት ዓመቱ 9 ወራት የኔትወርክ መሰረተ ልማት ማስፋፋትና ችሎቶችን በቴክኖሎጂ ታገዙ ለማድረግ ሰፊ ስራ ተሰርቷል ብለዋል። በክልል ውስጥ የሚገኙ ፍርድ ቤቶችን ዲጂታላይዝ ለማድረግ የ3 ዓመት ፍኖተ ካርታ አዘጋጅቶ ነው ወደ ስራ የጀመረው። በ2018 ዋና የሰራናቸው የኔትወርክ መሰረተ ልማት ችሎቶችን ስማርት ለማድረግ ለቪዲዮ ኮንፈረንስ ስራዎችን መስራት፣ የደህንነት ካሜራዎችን መስራት፣ እነዚህ ስራዎች የመጀመሪያ ዙር የዲጂታላይዜሽን ስራ ወይም ትግበራ የምንለውን ማጠናቀቅና ርክክብ መፈጸም ነው። የዚህ ዓመት ያከናወነው ስራ ያንን ተግበረናል። የ9 ወራቱን መደበኛ የፍርድ ቤቶች አፈጻጸም ሪፖርት ያቀረቡት በጠቅላይ ፍርድ ቤቱ የስትራቴጂክ ጉዳዮች ዳይሬክተር ፍሬው ታደሰ በበኩላቸው በ9 ወራት ውስጥ የመዛግብት ውሳኔ አሰጣጥ መሻሻሉን በማሳያነት በማንሳት የተሻለ አፈጻጸም ታይቷል ብለዋል። በአማራ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ታይቶ በፌዴራል ሰበር ሰሚ ችሎት የመጻት ምጣኔ 95% እንዲሆን አቅደን አፈጻጸሙ 96.9% ነው የፈጸመው። ይሄ ደግሞ ትልቅ የመዝገብ ጥራት ያለው ውሳኔ የተሰጠ እንደሆነ ማሳያ ነው ብለን እንወስዳለን። ሁለተኛ የእልባት ያገኙ ወይም ደግሞ ውሳኔ ያገኙ መዛግብትን በተመለከተ በክልሉ ሰበር ሰሚ ችሎት 87% የሚደርሱ መዛግብት እልባት አግኝተዋል። ስለዚህ ቅልጥፍናን የሚጨምር ስራ ውስጥ እንዳሉ ፍርድ ቤቶችና ጥራት ያለው 87% ያህል መዝገብ እልባት የሰጡ ከ96.9% በላይ የሆኑ ደግሞ እየጸኑ ነው ያሉ። ስለዚህ ከጥራትም ከቅልጥፍና አንጻር የተሻለ እየፈጸምን እንደሆነ ብለን እንወስዳለን ማለት ነው። በውይይቱ የተገኙት የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ አግደው ጠቅላይ ፍርድ ቤቱ በርካታ የለውጥ ስራዎችን ተግባራዊ በማድረጉ ከሌሎች ዓመታት በላቀ መፈጸም ተችሏል ነው ያሉት። መዛግብት ቁጥር አንጻርም ሆነ ከውሳኔ ጥራት እና ከጊዜ አንጻር እስካሁን ድረስ ከነበሩ ዓመታት በእጅጉ የተሻለ አፈጻጸም ማስመዝገብ የተቻለበት ነው። ከቁጥር ባሻገር ደግሞ የዜጎቻችንን እንግልትም ለመቀነስ ብዙ ስራዎች የተሰሩበት ነው። ስማርት ችሎቶችን ተግባራዊ አድርገን ዜጎቻችን ባሉበት አካባቢ ሆነው መከራከር የቻሉበት፣ ፋይል ለመክፈትም ወደ ባህር ዳር ጠቅላይ ፍርድ ቤት መምጣት ሳይጠበቅባቸው በየዞኖቹ ባሉ ከፍተኛ ፍርድ ቤቶች ፋይል ማስከፈት የሚችሉበት፣ በዚህም ከብዙ እንግልትና ወጪ ዜጎቻችንን ማዳን የቻልንበት ነው። ከቁጥር በላይ ብዙ ውጤቶች የተገኘበት ስለሆነ በጣም ጥሩ አፈጻጸም እንደሆነ ማየት ችለናል። የፍትህ ተደራሽነትን ለማስፋትም ከመደበኛ ፍርድ ቤቶች ባሻገር የባህል ፍርድ ቤቶችን በማቋቋም ወደ ስራ እንዲገቡ የተደረገበት የበጀት ዓመቱ 9 ወራት ሌላው ስኬት ነበር ያሉት ፕሬዝዳንቱ በቀጣይ ወራት ከማስረጃ አቀራረብ ጋር ተያይዞ የገጠሙ ችግሮችን በማረም የተሻለ ለመፈጸም ትኩረት ይደረጋል ብለዋል። የፍትህን ተደራሽ ለማድረግ መደበኛ ፍርድ ቤቶች ከሚሰሩት ስራ በተጨማሪ የባህል ፍርድ ቤቶች በክልሉ ተቋቁመው የባህል ፍርድ ቤት ዳኞች ምርጫ ተካሂዶ በብዙ አካባቢዎች ስራ እንዲጀምሩ ተደርጓልና ከዚህም ባሻገር አዳዲስ ፕሮጀክቶችን እየጀመርን ያለበት አመት ነው። የ9 ወሩ በጣም ጥሩ አፈጻጸም ነው። በውይይቱ የጠቅላይ ፍርድ ቤቱን ፕሬዝዳንት አቶ አለማንተ አግደውን ጨምሮ ምክትል ፕሬዝዳንቱ አቶ ሙሉ አለም ቢያዝን፣ የጉባኤ ተሿሚዎች፣ ዳኞችና የጠቅላይ ፍርድ ቤቱ ሰራተኞች ተሳትፈዋል።